እሺ ተማሪዎች ነገ የኢትዮጵያ ሙዚየም እንሄድና በ2010 ምናምን የነበሩ ማትሪክ ተፈትነው ያለፉ ተማሪዎችን የምንጎበኝ ይሆናል። እሺ መቼ ነው የምንሄደው ሰር? ነገ። የት ነው የምንሄደው ሰር? የኢትዮጵያ ሙዚየም። እንዴ ምን ልንሰራ ነው የምንሄደው ሰር? በ2010 ምናምን የነበሩ ተማሪዎችን ልንጎበኝ እዛ አድርቆ አስቀምጠዋቸዋል። ሄደን እናያለን። የዩኒቨርሲቲ ላይፋቸው ምናምን እንዴት ነበር፣ ዩኒቨርሲቲ ከገቡ በኋላ እንዴት ነበር። እንዴ ምንድነው እሱ ሰር? ምኑ አሁን ያልከው ምንድነው? ምን አልኩ? አሁን ከገቡ በኋላ ምናምን ያልከው ዩኒቨርሲቲ ምንድነው እሱ? በዛን ጊዜ ዩኒቨርሲቲ ኮሌጅ ምናምን የሚባሉ ነገሮች ነበሩ። ተማሪዎች ከ12 በኋላ ዩኒቨርሲቲ ወይም ኮሌጅ ይገቡና የተለያዩ ትምህርቶችን እንዴ ከዛ ከ12 በኋላ ይማራሉ? ያው በመረጡት ፊልድ በመረጡት እንትን እስከ 5 ዓመት ያው እንደ ፊልዱ ይለያያል እንጂ እስከ 7 ዓመት ምናምን ይሄዳል። ቆይ ግን የሁሉ ከሚለፉ ለምን ችከላላ ያጠኑም ሰር? ምንድነው እሱ? ቼክ አድርገው አካውንታቸውን ቲክቶክ ላይ። ቪዲዮ ያያችሁትን ይመስል ነበር። እንደወደዳችሁት ባለ ሙሉ ተስፋ ነኝ። ከወደዳችሁት ደግሞ ፕሊዝ ፎሎ፣ ኮሜንት፣ ሪፖስት፣ ሼር ምናምን አድርጉትና ከቻላችሁ ደግሞ ዩቲዩባችንን ገብታችሁ ሰብስክራይብ አድርጉ። አሪፍ ስራዎች ይዘን እንመጣለን። ቆይተናል ከሰራን እና ባሪፍ ቪዲዮዎችን እንመለሳለን። ፕሊዝ ሰብስክራይብ። ይመቻችሁ።